ይሄን የመሰለ ጣፋጫችን ዛሬ አብረን እንስራ። ስሙ ከሊህትን ነህል ይባላል። የድብ ቤት ማለት ነው። ንቦች እንደዚህ አይነት ቤት ነው የሚሰሩት። ማራቸውን ካያችሁ እሱን ለመስራት 3 ሾርባ ማንኪያ ለብ ያለ ወተት እናረጋለን። 1 ሾርባ ማንኪያ እርሾ፣ 3 ሾርባ ማንኪያ ደግሞ ስኳር እናረጋለን። እኔ በእነዚህ መለኪያዎች ነው የምለካው። ከዛ ውህዱን ካደባለቅን በኋላ ከ10 እስከ 15 ደቂቃ ትንሽ እንጠብቀዋለን። እንዲኩፍ ሲልልን በደንብ አማስለን ውህዱን አደባልቀን ወደ ማቡካት ነው የምንሄደው። እዚህ ጋር ለብ ያለ ግማሽ ኩባያ ወተት፣ 1/2 ለሚሆን እርጎና 1 እንቁላል ሩብ የሚሆን ዘይት አድርጌበታለሁ። እርሾውን ደግሞ አንድ ላይ እጨምራለሁ። ለእንቁላሉ ሁሌም አቼቶ ብትጠቀሙ ኬክ ነገር ሲሰሩ በጣም አሪፍ ነው። አቼቶ አድርጌያለሁ፣ ቤኪንግ ፓውደር እና ትንሽዬ ጨው። ማንኛውም ጣፋጭ ነገር ሲሰሩ ጨው ማድረግ አትርሱ፣ በጣም ጥሩ ቴስት ይኖረዋል። እነዚህ ውህዶች አንድ ላይ እንደዚህ አድርጌ ካደባለኩኝ በኋላ ዱቄት እጨምራለሁ። እኔ 3 ኩባያ ዱቄት የተጠቀምኩት፣ እናንተ 4ም 5ም 6ም ማድረግ ትችላላችሁ። ዱቄቱን በጨመራችሁ ቁጥር የወተቱና የእንቁላል መጠንም አንዳንድ እየጨመራችሁ ሄዱ። እነዚህ ውህዶች አንድ ላይ እንደዚህ አድርጌ ውሃው መጠጥ እስከሚል ድረስ ካያያዝኩኝ በኋላ ላላ ብሎ ከታየኝ ዱቄት እየጨመርኩኝ ትንሽ ያዝ እስከሚል ድረስ እንደዚህ አውርጄ በደንብ በእጄ እሽት እያረካወኳለሁ። አሁን ጥሩ ሁኔታ ላይ ነው ያለው። ውፍረቱም ሁሉ ነገር አሪፍ ነው። መጨረሻ ላይ ጎድጓዳ ሳህኔ ላይ መልሼ ቅቤ አድርጌበት በደንብ አሸዋለሁ። የቅቤ ጥቅሙ እንደዚህ አይነት ጣፋጮች ሲሰሩት ዱቄቱን በጣም አሪፍ ሆኖ በደንብ ቦክቶ ቆንጆ ኬክ ሆኖ እንዲወጣላችሁ ያደርጋል። ውፍረቱ እንደዚህ በደንብ ቼክ ካረኩኝ በኋላ ፕላስቲክና ጨርቅ አልብሼ ሙቀት ያለበት ቦታ ለ20 ደቂቃ ተወዋለሁ። ኪችኔ ሞቃታማ ስለሆነ ቶሎ ነው ኩፍ ያለልኝ። እንደዚህ ወደ ላይ በደንብ መምጣት አለበት። እንዲህ ደግሞ አየሩን እጃችሁ ቀስ እያላችሁ አስወጡት። ከዛ በኋላ ሬዲ ያደርገዋለሁ። ፓትራዬን ደግሞ ትንሽ ቅቤ ቀባውና ወደ መደርደሩንም ሄዶ ትንሽ እያረጋችሁ ነው። እዚህ ካሜራ ላይ ምናልባት ትልቅ ሊመስል ይችላል። በጣም ትንሽ እያረጋችሁ እንዲበጃችሁ እያረጋችሁ እኔ ቴምር አዘጋጅቻለሁ፣ ቸኮሌት አዘጋጅቻለሁ እና ክሬም ቺዝ ደግሞ ስላለኝ ክሬም ቺዝ ነው ማረጋው። እናንተ የምትወዱትን የፈለጋችሁትን ዴት ውስጥ እያረጋችሁ እንደዚህ መስራት ትችላላችሁ። እንዲያረኩኝ ሁሉንም ቶሎ ደረደርኩኝ። እጄ ላይ ራሱ ኩፍ እያለ ነው። ሁሉ ጊዜ ሊጥ ስናቦካ እርጎ ብንጠቀም ደግሞ በደንብ ቶሎ ለመውካትና በደንብ ኩፍ እንዲል ይረዳናል። እንደዚህ አድርጌ ፓትራዬ ላይ ሙሉ እስከሚሆን ድረስ እያጠጋጋው ደረደርኩኝ። ይሄ ሬሲፒ እንግዲህ ብዙ ጊዜ አረቦች ይጠቀሙታል። እናንተም ደግሞ በጣም ቀላል ስለሆነ ቤታችሁ ውስጥ ለልጆቻችሁ ለምሳ፣ ለቁርስ፣ ለአፍጥር፣ ለስፖር እየሰራችሁ ብትሞክሩት ጥሩ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ዳርጌ ደርድሬ ከጨረስኩኝ በኋላ ትንሽ ጨርቃ ለብሰውና ትንሽ ኩፍ እስከሚል ተጠብቀዋል 5 ደቂቃ። እዚህ ጋር 1 እንቁላል ትንሽ አቼቶና ወተት አድርጌበታለሁ። አቼቶ ያው የእንቁላሉን ይሄ የሚሸተውን ፓርት ደስ የሚለውን ፓርት እንዲያጠፋልን ነው። ከዛ እንዲከላይ አድርጌ ሊጤን ቀባዋለሁ። እንደምትወት ቆንጆ ሆኖ ኩፍ ብሏል። እንደዚህ አድርጌ ካዘጋጀሁኝ በኋላ ኦቭኔን በ180 ዲግሪ ለ20 ደቂቃ አዘጋጃለሁ። መጨረሻ ላይ ደግሞ ሰሊጤን ነሰንሳለሁ። እናንተ ጥቁር አዝሙድ መጠቀም ትችላላችሁ። ኦቭኔን ለ10 ደቂቃ ካሞኩኝ በኋላ ኦቭኔው እስከታች ብቻ ነው የለኮስኩትኝ። ከታች እያየሁኝ መብሰል አለመብሰሉ እንዳያርብኝ ሙቀቱን እቆጣጠራለሁ። ከዛ ከላይ ደግሞ ለ5 ደቂቃም ለ2 ደቂቃም ለኩሳችሁ እንደዚህ አይነት ቆንጆ ከለር ሲሆን አውጡት። ብዙ ረጅም ሰዓት ኦቭን ውስጥ መቆየት አይፈልግም። እንዲህ ከቀዘቀዘ በኋላ ደግሞ ለራሱ ያዘጋጁት ዋይት ሲራፕ የሆነ ጣፋጭ ክሬም ነገር አለ። እሱን ከላይ ያደርግበታለሁ። በጣም ጣፋጭ የማይመቻችሁ ይሄንን ሲራፕ አለመረክ ትችላላችሁ። የሲራፑን ደግሞ እንዴት እንደሰራው በሌላ ጊዜ በሌላ ቪዲዮ ያሳያችኋለሁ። እኛ ግን እንደዚህ ስለሆነ የምንመገበው ከላይ እንደዚህ አድርገን አዘጋጅቼ ሳህኔ ላይ አረኩኝ። ትኩስ ሲሆን በጣም ደስ ይላል። ቀዝቅዞም የማቃቸውን የአረብ ምግቦች ሞያዬን ለእናንተ እያጋራውኝ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። እንደዚህ ስፖንጅ ሆኖ ቆንጆ ሆኖ ወጥቷል። ሞክሩት። ይሄኛው የቸኮሌቱ የሰራውት ነው። ውስጡ እንደዚህ ሆኗል። ይቀልጣል ሙቀት ሲኖረው። ይሄ ደግሞ የክሬም ቺዙ ነው። በጣም ይጣፍጣል። ከሁሉም የወደድኩትም ክሬም ቺዙና ቸኮሌቱ ነው። ይሄ ደግሞ የተምሩ ነው። የተምሩንም አሰራር ወደፊት እንዴት አድርጌ እንደምፈጨው አሳያችኋለሁ። እንደዚህ አድርጌ 3ቱንም ቀብሼ የራሴን ድርሻ ደግሞ እንደዚህ አድርጌ ተመግቤያለሁ። ይሄን ይመስላል የዛሬ ሬሲፒ። በጣም ነው የምወዳችሁ። ፎሎ፣ ላይክ፣ ሼር አይረሳ። አበረታቱኝ። በሚቀጥለው ደግሞ ቆንጆ የሻወርባ አሰራር የጣፋጭ አሰራር ይዤላችሁ እመጣለሁ። ቻው ባይ ባይ። በጣም ነው የምወዳችሁ።